ሌላ በምን ቢለኝ ወደ በመናገር ቃል ድምፅም ሳይሆን ቃል። አንበሶች መጽሐፍ አልጻፉም፣ ሰምተናል። ነብሮች ምንም አርካይቭ የላቸው። ስንት ሺህ ገጽ የወጣው ሰሞኑ የሲአይኤ ቃል የተጻፈ ነው። እናንተ ደግሞ ድምፅም ቃልም አላችሁ፣ ታድላችኋል። የሰው ልጆች በእግዚአብሔር አርአያና አምሳል የተፈጠራችሁ። ታዲያ የሥላሴን ድምፅ ለማሰማት በእጅ ለማማተብ የሚጨንቃችሁ ነገር የለም። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አንዱ እኮ ድምፅ የተሰጠ ጸሎት ስናደርግ ራሱ እንድናሰማ ይፈልጋል። ወረዳችን ሴጣን ሲሰማም ይደረግታል። አሁን ጸሎት ስናደርግ እኛ እንደግማለን፣ መድገም ይባላል። ቤተክርስቲያን ራሱ ድምፃችንን ከፍ አድርገን ነው የምንቀድሰው። ቄሱ ወንጌል ሲል ድምፁን ከፍ ያድርግ ይላል። አሃዱ ሲል ከፍ ያድርግ ይላል። ዲያቆኑም እንደዚሁ ሲቀድስ ጸልዩ ተንሱ ሲል ከፍ ባለ ድምፅ እንዲያደርገው ይላል። ያ ማለት እግዚአብሔር አይሰማም፣ እኛ ራሳችን እንድንሰማ ነው። ግን ምስጋናችን ለሌላው ምስክር ይሆናል። አንዱ ለአንዱ ሲጸልይ ምስክር ይሆናል። ስለዚህ ድምፃችን ራሱ ከፍ እያለ ስናመሰግነው የበለጠ እግዚአብሔርም በእኛ ደስ ይለዋል። ሰው ክቡር ፍጡር ነው። ዓለም የተፈጠረው ለስድስት ነገር ነው። ዓለም ሲፈጠር ለስድስት ነገር ነው። አንደኛ ለአንክሮ፣ ሁለተኛ ለተዘክሮ፣ ሶስተኛ ለምግበ ሥጋ፣ አራተኛ ለምግበ ነፍስ፣ አምስተኛ ስሙን ለመቀደስ፣ ስድስት ክብሩን ለማውረስ። አንደኛ ሁለት ተዘክሮ፣ ሶስት ለምግበ ሥጋ መርዳት አይቻልም። ትምህርት በአንዴ እንደዚህ ለመያዝ ይቸግራል። የሰሙትን ምጥጥ ለማድረግ እንደ ስፖንጅ። ትምህርት ራሱን ደረጃ አለው። ሳይኮሎጂካል በተለይ ኮግኒቲቭ ደረጃ አላቸው። በተለይ ኮምፒተንስ ፎር ሌቭልስ አምስተኛም ይጨመርበታል። አንኮንሽስ ኢንኮምፒተንስ ፈርስት ሌቭል፣ አንኮንሽስ ኢንኮምፒተንስ ሁለተኛው። ሳይኮሎጂ ተማሪዎች የማኔጅመንት ተማሪዎች እዚህ ሁለተኛው ኮንሽስ ኢንኮምፒተንስ፣ ሶስተኛው ኮንሽስ ኮምፒተንስ፣ አራተኛው አንኮንሽስ ኮምፒተንስ። ባጭሩ ምን ማለት እንደሆነ ልንገራችሁ። በገና ታውቃለህ? አንድ ሰው በገና ታውቃለህ? አላውቅም። ኢዝ አንኮንሽስ ኢዝ ኢንኮምፒተንስ። አያውቅም። አይ ዶንት ኖ በፈርስት አላውቅም። በገና እኮ ማለት እንደዚህ ተሰርቶ በቆዳ ይደረግና 10 ስትሪንግ አለው። አንዳንዶች እንደሚሉት ከዳዊት ወደኛ መጥቷል። አይ የዳዊት እናቱ ራሱ ኢትዮጵያ አይደለችም እንዴ? ስለዚህ ከኢትዮጵያ ሄዶ ወደዛ ትምህርት ተሰጥቶታል የሚሉ ይኖራሉ። ብቻ ለማንኛውም በገና ይሄ ነው ሲባል ይሄ ነው በገና ይላል። ኮንሽስ ነው ግን ኢንኮምፒተንስ መደርደር አይችልም። ከዛ ትምህርት ይማራል። ይኸውልህ እንዲህ ነው። ከዛ በገና ምን ማድረግ ይጀምራል? መምታት ይጀምራል አይደል? ስለዚህ ኮንሽስ ኮምፒተንስ ይመጣል። አራተኛው ሌቭል ሲደርስ እንዴት አድርጌ ልምታው? በዚህ ጋር ነው ይሄኛው ቅኝቱ እዚህ ያለ ቀጥታ በገናውን ያነሳ ደርድራ አንኮንሽስ ኮምፒተንስ። እነዚህ የሰው ልጆችን የትምህርት ደረጃ ይዘው ይሄዱ። ወይ ደህና ዋላችሁ አልኳችሁ እንዴ? እንደምን ናችሁ? ሁላችሁ ደህና ዋላችሁ? ክቡር መላከ ሲሆን የደብራችን የዚህ ታላቅ ደብር አለቃ
የሀገረ ስብከታችን ዋና ጸሐፊ መልአከ አርያም ቀሲስ ብርሃኑ፣ እዚህ ያላችሁ አባቶቼ ሊቀ ጠበብት ሊቁ፣ በዚህ ያላችሁ አበው ካህናት፣ በዚህ ያላችሁ ምዕመናን ሁላችሁ እንደምን አላችሁ? እንደምን አላችሁ? ዛሬ ቅድም ሲናገሩ ነበር። በዓሉ ምንድን ነው? ደብረ ዘይት። ደብረ ዘይት አንዷ ምን አለች? አቤት እኛ ሀገር ለደብረ ዘይት የሚታረደው ሰንጋው በዓሉ እንዴ! ደብረ ዘይት እኮ ጾም ላይ አንዳንዴ ፍስክ ላይ ይውላል። ሰው መልስ ከፈለገ የፈለገው ማለት ይችላል፣ የፈለገው መናገር ይችላል። ደብረ ዘይት ጌታ ይመጣል ነው ወይስ የጌታ መምጫ እናስባለን? በአብዛኛው የጌታን መምጫ እንደ ዛሬ ቀን ነው ብለን እናስባለን። በዚህ ቀን ይመጣል ማለት ለምንድን? እርግጥ ያቺ መጋቢት 29 ከባድ ቀን ናች። መጋቢት 29 ተጸንሶበታል። መጋቢት 29 ቀድሞ ዓለምን ፈጥሮበታል። ስለዚህ አንዳንዴ ከመነሻ ወደ መድረሻ ነገሮች ስለሚመጡ ምን ሊሆን ይችላል ብሎ ማሰብ በጣም ታላቅ ነገር ነው። ይህ ዓለም አስገኛለሁ፣ ይህ ዓለም ፈጣሪ ያለው፣ ይህን እናምናለን። ይህን እናምናለን። በነገራችን ላይ ለምሳሌ የቢግ ባንግ ቲዮሪ ወይም ደግሞ የኢቮሉሽን ቲዮሪ አንዴ ኢቮልቭድ የሆነ ነገሮች መጥተዋል ነው። የቢግ ባንግ ቲዮሪ ደግሞ አንድ የሆነ ነገር ፈነዳ፣ ከዛ በኋላ እዚህ ዓለም ላይ መጣን የሚል አስተሳሰብ ሊሆን ይችላል። ጥሩ። ያ ኤክስ ኒሂሎ የሚል ኮንሰፕት አለ። ኤክስ ኒሂሎ እመሃበ አልቦ ሀበቦ ይባላል በግዕዙ። ራስ ብላችሁ እመሃበ አልቦ ሀበቦ። ዮሐንስ በጣም ሁሌ ትምህርት የሚሰጥበት ስለሆነ አዋቂዎች ናቸው። የቅድሙ 6ቷን 3ቷን ከለከላችሁ ሂሳብ ነግሩኝ እንጂ እመሃበ አልቦ ሀበቦ የመጣ ዓለም ነው። እንደገና ደግሞ እመሃበ ቦ ሀበ አልቦ እንደሚሄድ ማወቅ እንዲህ ፈንድቶ መጥቷል ከተባለ የማይሄድበት ምክንያት ነው። ስለዚህ በጥንቃቄ መኖርን የመሰለ ነገር የለም። የድሮ በገና ስለ በገና ስላወራው ዛሬ በገና የሚገርማችሁ በአፄ ኃይለ ሥላሴ ጊዜ ያሬድ ሙዚቃ ቤት ይሰጥ ነበር በገና። ያሬድ ትምህርት ቤት የሚማሩ ሰዎች ግን የሚመረቁት በውጭ መሳሪያ ነው። የውጭ መሳሪያ ተምረው ፒያኖ ተምረው ጊታር ተምረው ይመረቃሉ። በገና ተምረው የለም። ደርግ ሲመጣ ደግሞ በገና እኮ ራሱ ሃይማኖት ነው ብሎ አስወጣው። አለማዋጋ 8 ዓመት አስተምረው አባረራቸው። በገና ሃይማኖት ነው። በደርግ ጊዜ የነበራችሁ ሰዎች ነበራችሁ? አይ የፈረማችሁ ካላችሁ ማለት የነበራችሁ ስል የሚኖር ሰው ይኖራል። ግን እዛች ላይ አንዱ ኒቆዲሞስ ነኝ ብሎኛል። ቴክሳስ አለፈው ሰው አባቱ ትልቅ ካላቸው ደብረ ብርሃን ስላሴ እኔ ኒቆዲሞስ ነበር በደርግ ጊዜ ቢሆን ማለት እኔ ቀን አለሁበት በይሰፋው ማታ ግን ተንበርክኬ ጸሎቴን አደርጋለሁ ማለት እና ኒቆዲሞስ ላይ ሌሊት ነው አለ ሌሊት ነው አለ። ይሄንን ማስገኛለሁ። አሁን ብዙ ጊዜ ኤግዚስተንስ ኦፍ ጋድ ብዙ ሰዎች እግዚአብሔር የለም ለማለት የሚያመጧቸው ነገሮች ብዙ አሳማኝ አይደሉም። በተለይ መመለስ ያልተቻለው ግን ለምሳሌ አርጊመንቶች አሉ፣ ፕሩፎች አሉ። ለምሳሌ ኮስሞሎጂካል ፕሩፍ አርጊመንት አለ። ሁለት ኦንቶሎጂካል የቢንግ የመሆን የኩነት አለ። ከዛ ውጭ ግን እያንዳንዱ ሰው ዋትስ ራይት ዋትስ ሮንግ ያውቃል። ህግ ኬታ መጣ ያለ። ስለዚህ ህገ ልቡና የተባለው በእያንዳንዱ ሰው ልቡና ውስጥ የተጻፈ ህግ አለ። ህግ ስላለ ነው ማንም ሰው ትክክል ነው ትክክል አይደለም የሚለው ሊያውቅ የሚችለው ህግ ውስጡ አለው። ስለዚህ ሎ ጊቨር አለ ማለት ነው። ማን ነው ያ ብሎ መጠየቅ ያስፈልጋል። ሌላው ማንም መልስ ሊመልስለት ያልቻለው የኢንተሊጀንት ዲዛይን ፕሩፍ ነው። ኢንተሊጀንት ዲዛይን ፕሩፍ ምንድነው? ሁሉ ነገር ዲዛይንድ ነው ፐርፌክትሊ። ፀሐይ ቀን ነው የምትወጣው፣ ጨረቃ ሌሊት ነው፣ ከዋክብት ሌሊት ነው፣ ቀንና ሌሊት ይፈራረቃል። ጠብቆ ነው። ምንም የተደበላለቀ ነገር የለውም። በእኛማ ከፈለጋችሁ ሰኞ ለማክሰኞ ታወራለች። እኛ የኦርቶዶክሱን ሳይንስማ ወደ ውስጥ ከገባንበት የእምነቱን በጣም ጥልቅ ነው። ለቅዱስ ሄኖክ በጻፈው መጽሐፍ ላይ በአብዛኛው ሲነገር በእኛ ፈለከ ፈለካት፣ ምህዋረ ከዋክብት፣ ውስአ ነፋሳት፣ እመቀ እመቃት የተባሉ የሚገለጹ ነገሮች አሉ። እነዚህ በጣም ጥልቅ ናቸው። እያንዳንዱ ምርምር የሚያስፈልገው ፊዚክሱ አሁን ለምሳሌ መብረቅ እንዴት እንደሚፈጠር ጉግል አድርጉና ወይም የፊዚክስ ሰዎች ጠይቋቸውና መብረቅ እንዴት እንደሚፈጠር ስታዩ ቀጥታ
ፊዚክስ የተባለው ነገር ሳይመጣ በዚህ መልክ ሳይገለጽ በእኛ እንምታ ውስጥ ተቀምጧል። በእኛ እንምታ ውስጥ ተገልጿል። ነገሮች እንዴት እንደሚሆኑ እግዚአብሔር ግሩም አድርጎ የፈጠረን ሰዎች ነን። እስቲ ከኔ ቀጥላችሁ ተናገሩ። ግሩም ሆኜ ተፈጥሬያለሁና አመሰግናለሁ። ድገሙት። መልካም። አንዱ ድምጻችሁ ነው። አንድ እጅ ተሰጥቶናል። ግሩም ሆኖ አድርጎ የፈጠረን እግዚአብሔር እናመስግነው። ቅድም በጭብጨባ በልታ ስለተባለ ግሩም ሆኜ ተፈጠርን። ስጥራታችን ግሩም ሆነን የተፈጠርነው የሰው ልጅ ግሩም ሆነን ብቻ ደግሞ ሳይሆን ተባርከን የተፈጠርነው። አያችሁ፣ ከእንስሳት የምንለየው ቃል ሰጥቶናል። ሲጀምር የተናገርኩት ይሄ እግዚአብሔር ደግሞ ዓለምን አዘጋጅቷል። እንደገና ይሄንን ዓለም አይደለም ሌላ ያዘጋጀልን ዓለም ስላለ ዛሬ የምናስበው እሱ ነው። ምጽአት ሲባል የምትፈሩ ሰዎች ትፈራላችሁ? ምጽአት ሲባል ወይስ ምን ይሰማችኋል? ምጽአት ሲባል የሚፈራ ይፍራ። እናንተ ለምን ትፈራላችሁ? እናንተ ኢየሱስ ክርስቶስ አምላክ ነው። ከሰማይ ሰማያት ወርዶ በቀራንዮ አደባባይ ስለኛ ሞቶ በሶስተኛው ቀን ተነስቷል። ይሄን ታምናላችሁ አታምኑ? በ40ኛው ቀን አድርጓል። ይሄን ታምናላችሁ አታምኑ? ዳግም ይመጣል። ይሄን ታምናላችሁ አታምኑ? ጥሩ አምላክ ብላችሁ ልዩነት አላችሁ ከሌላው እምነት። ድንግል ማርያም የአምላክ እናት ናት፣ ድንግል ማርያም አማላጅ ናት ብላችሁ ታምናላችሁ አታምኑ? ታዲያ እናንተ ድንግል ማርያም ያለችበት ሀገር ነው የምትሄዱት። ነቢያት፣ ሐዋርያት፣ ጻድቃን፣ ሰማዕታት ቅዱሳን ናቸው፣ ያማልዱናል፣ የአምላክ ባለሟሎች ናቸው የሚለውን ታምናላችሁ አታምኑ? ታምናላችሁ። ስለዚህ ምን ይላችኋል? ኤፌሶን 2 ላይ እናንተ እኮ ከነቢያትና ከሐዋርያት ጋር ባለ አገሮች ናችሁ። አሁን ላስበላችሁ ነው። ሳትበሉ ሆነ ግን አቆሮ በልታችሁ ላስበላችሁ ነው። ከነቢያትና ከሐዋርያት ጋር ባለ አገሮች ነን። አገር አለ። ተመልከቱ። ከነቢያትና ከሐዋርያት ጋር ነቢያትን የጠላ ሰው፣ ቅዱሳንን የጠላ ሰው፣ ድንግል ማርያምን የማያውቅ ሰው ምጽአት ለፍርድ የሚመጣበት ለሱ ነው። ለእናንተ ግን የለም። ዛሬ ቅዳሴ ያስቀድሳችኋል አይደል? ጠዋት አንዳንዶች ለዚህ ፕሮግራም ብላችሁ ጠዋት አልሄዳችሁ ለማታችኋል። ይሄ ካህናቱ አሉ እዚህ ባርኳችሁ፣ ችግር የለም። ይሄንንም ደግሞ አንዳንዱ ማስተካከልም ጥሩ ነው፣ ችግር የለም። እና መጨረሻ ላይ ያለው የቅዳሴ ቃል እንደሚለው የመጨረሻው የቅዳሴ የዜማው የመጨረሻው የቅዳሴ ካህኑ ከባረከ በኋላ ዲያቆኑ የሚለው ቃል አለ። ምን እንደሚለው በሰላም ወደ ቤታችሁ ግቡ የሚለው ቃል። ቅዳሴ መላእክት 300 መላእክት በቀን የመጡ መቅደስ ይጠብቃሉ። ታቦቱ ባለበት አሁን አንተ ለመስራት የተዘጋጃችሁት ቤት ዝም ብሎ ቤት እንዳይመስላችሁ። አንዳንዴ አናስብ ዝም ብለን ብቻ ቅዱስ ዮሐንስ መጥምቅ ነው ልንሰራ ነው ብቻ ነው። ምንድን ነው የምታደርጉት? ትልቅ ቀራችሁ ስትገቡ የምታደርጉት አንደኛ ለታቦቱ ቤት ለመስራት ያልተመኘ የለም። ገና አዳም በገነት ውስጥ እያለ መካነ ጸሎት ነበረ የምስጋና። ከገነት ሲወጣ መካነ ቀኖና፣ መካነ ንስሐ፣ መካነ ጸሎት ነበረ አዳም። አበው ሁሉ እሱን እየተከተሉ በተለይ ኢትዮጵያዊ መልከ ጼዴቅ በኋላ ላይ የእነ አዳምን አጽም ይዞ በሳሌም ሸለቆ በሞሪያ ምድረ በዳ በዛ በኢየሩሳሌም እያጠነ እያስታኮተ ያውም እሱ ደግሞ በስንዴና በወይን እያስታቆተ ያ አዳም የተከበረበት ቦታ ላይ ይጸልይ ነበር። የጌታ ስቅለት አይታችሁ ከታች አጽም አይታችኋል? አጥንት ትዝ ይላችኋል? ስዕል ላይ ስለ ስቅለት ላይ ከታች አጽም አለች አይደል? አንድ ሰው እሱን ስዕል አልገባቸውም ማለት ነው። ደግሞ አባ ይላል ሳሊ አባ ከሌ ይላል። እዚህና እዚህ ላይ አጽሙ ላይ ቀንድ አድርገውበታል። እንዴት ስተት ነው ይላል። ምክንያቱም አጽሙ አልገባቸውም። ያ አጽም ሪፕሬዘንት የሚያደርገው እራሱ የማጥምን ነው፣ የአዳምን ነው። የአዳም አጽም ነው። ያን የአዳም አጽም ይጠብቅ የነበረው ኢትዮጵያዊ መልከ ጼዴቅ ነው። ኢትዮጵያዊ መልከ ጼዴቅ በስንዴና በወይን እያስታቆተ ያን አጽም ይጠብቅበት
ቀራንዮ የተሰቀለው መስቀሉም እዛው ነው፣ የተቀበረው እዛው ነው ጌታ። ከዛ ሙሴ መጣና አምላኬ ሆይ ብሎ ከእግዚአብሔር ተነጋግሮ ህዝቡ ተባብሮ ህዝቡ ተባብሮ የመገናኛ ድንኳን ተብሎ ተሰራ። ከዛ እንደገና ምን ተሰጠው ደግሞ የአዳም አጽ ባለበት ለሙሴ ጽላት ተሰጠው። 2 ጽላት ታቦት። ያን ታቦት በመገናኛው ድንኳን ውስጥ አደረገ። ስለዚህ ስሙ ምን ተብሎ ተጠራ? ቦታ የመገናኛው ድንኳን። የኛ ንግግር ደስ ይላል፣ ተበርናክል በእንግሊዝኛው ጥሩ። በእኛ ግን የመገናኛ ድንኳን የሚል ሰው እስቲ ነገሩ ደግማችሁ የመገናኛ ድንኳን ሰራ። ሶሎሞን መጣና መቅደስ ሰራ። መቅደስ አረገ። በትልቁ ታቦቱን አስገባ። የመገናኛ ድንኳን ማከማ የሚገናኝበት ሰው ከእግዚአብሔር፣ ሰው ከመላእክት፣ ሰው ከሰው የሚገናኝበት የመገናኛ ድንኳን። አሁን ይሄ ልትሰሙት ያሰባችሁት ነገር ቅድም ሲገለጽ እኔ ተቀመጥቼ እዚህ የመጀመሪያው ያስተዋወቃችሁ ቁጭ ብዬ ያየሁት ያ መቅደስ ይታየኛል። በዛ ላይ ለቅዱስ ዮሐንስ መጥምቀ መለኮት ምድር ላይ ከተነሱ ጻድቃን የሚመስል የለም። ገና ብዙ ፈውስ የምታዩበት ቦታ፣ የሸንኮራ ዮሐንስ ስራ የሚደከምበት ቦታ። እግዚአብሔር የመረጣችሁ ለቀላል ነገር አይደለም። የምትሰሩት ነገር ታላቅ ነገር ነው። ቅዳሴ ላይ ካህናቱ እንዲቆሙና ዲያቆናቱ እንዲሆኑና እናንተም ትላላችሁ። ቄሶቹ ምን ይላሉ? ስብሐት ወክብር ለስሉስ ቅዱስ ይደሉ ይላሉ። እንደምትሉት እሱን በአራት ካሉ በኋላ ዲያቆኑ መስቀል ይዝና ቄሱ ጥና ይዞ፣ ሌላው ደግሞ ጥና ይዞ መብራት ይዞ ጧፍ ይዞ ጥላ ይዞ እንዲህ ይዞራል አይደል? ቄሱ በአገር ቤት ይዞራል፣ ሁለት ይደረጋል። እኛ ጋር ሲዞር ዝም ብሎ አይደለም የሚዞረው የሚባል ነገር አለ። እኛ ጋር ዝም ብሎ ስግደታው ሲሰገድ ዝም ብሎ አይደለም እኛ ጋር የሚሰገድ። ከኛ የቆረጁ ሰዎች ደፋ ቀና ይላሉ የሚሉት ነገር ግን እኛ ጋር በምንሰግድበት ጊዜ የምንለው አለ። በዑደት ሲደረግ ቄሱ ሲዞር ምን እያለ መሰላችሁ የሚዞሩ? የዛን ጊዜ ኦግዚኦ አምላክ ደብሩ የሚጸልየው ጸሎት አለ። በከማን ቀጠቅ ማለት እያለ በእደ ኢያሱ ገብርከ ወልደ ነዌ እያለ በኢያሱ የነዌ ልጅ ኢያሱ እንዲህ እየዞረ የኢያሪኮን ግንብ እንዳፈረሰው ቄሱ የሚለው በዛ ሰዓት እናንተ በለውሳ ስለሚል አትሰሙ፣ ግን የሚጸለይላችሁ ነገራችሁ ነው። ምን እያለ እንደሆነ በኢያሱ እጅ የኢያሪኮን ግንብ ያፈረስ አምላክ ሆይ አሁን በዚህ የተሰበሰቡትን የልጆችህን የኃጢአት ግንባቸውን በእኔ በኃጢአተኛው እጅ እግዚአብሔር ሆይ አፍርስላቸው እያለ ነው የሚዞራቸው። ያኔ በድፍረት በስህተት በእውቀት ያለ እውቀት ከልጅነት እስከ እውቀት ከመዓልት እስከ ሌሊት ከጠዋት እስከ ማታ የተሰራው ኃጢአት በጠቅላላ ይደመሰሳል። መቅደስ ይሄ ነው። አመስግኑት እግዚአብሔር። የሚሰራው ነገር ነው እንዴት እንደሆነ ሰዎች ክቡራን ስለሆናችሁ ከእግዚአብሔር ጋር ለመገናኘት መቅደስ የግድ ነው። እና የመጨረሻው ቃል ቅድም ምንድን ያለው? የመጨረሻው ቃል እቱ በሰላም ያ የሚሆነው እንግዲህ እቤት ሄዳችኋል፣ ኪዳኑን አድርጋችኋል። እቱ በሰላም መሀል ላይ የለም። መጨረሻ ላይ በሰላም ግቡ፣ ይባርካችኋል። መላከ ጽዮን ይባርካል፣ ወይ የቀደሰው ቄስ ይባርካል። ከዛ በኋላ በሰላም ወደ ቤታችሁ ግቡ ይባላል። ሊትራሊ ወደ ቤታችሁ ግቡ። ወደ አፓርትመንት ነው የምትገባው፣ ወደ ፈለከው ቤት ነው የምትገባው። ቪላ ቤትም ሆነ ኮንዶሚኒየምም ሆነ ምንም ሆነ ወደ ቤት ትሄዳለህ። ማንም ሰው ግን ሲሞት በቪላ ቤቱ የተቀበረ የለም። ማንም በሚነዳው ቢኤም የተቀበረ የለም። ሁሉም ወደዛች ነው የሚገባው። የዓለም ነገር መስራት ጥሩ ነው፣ እንዲኖራችሁ ጥሩ ነው። ግን መዝገባችሁ ደግሞ ቤት ይቀመጥላችሁ። የበለጠ ልብ ባለበት ምንህ ይኖራል፣ ገንዘብ ባለበት ልብህ ይኖራል። እንደሱ ነው። ገንዘብ ባለበት ልብ ይኖራል። አንድ ሰው ይሁን ያነሳቸዋለሁ። ወደ ቤታቸው ሲገቡ ማታ ቀመስ አድርገው
ገንዘብ የሚያስቀምጡበት ባንክ ቤት በእሱ ጋር ነው የሚያልፉት። ትንሽ ብር አለቻቸው፣ ልባቸው እዛ ነው። እሳቸው ሲያልፉ ቀመስ ቀመስ አድርገው ሲገቡ አንድ ብር ያወጡና ዘበኛውን ተጠቃበለ ጠበቅ። እሺ ገንዘብ አላቸው፣ ልባቸው እዛ፣ ልባቸው እዛ። እቱ በሰላም ወደ ቤታችሁ ግቡ የሚለው ቃል ምን ማለት መሰላችሁ? ትርጉሙ ኃጢአታችሁ ተወግዷል፣ በደላችሁ ተደምስሷል፣ በሰላም ወደ ቤታችሁ ግቡ ማለት መንግስተ ሰማያት ግቡ ተብላችሁ ነው የምትሸኙ። የመንግስተ ሰማያት ልጆች ናቸው። አይመሰገንም? እግዚአብሔር በዚህ አይመሰገንም? ስሙ ለዘላለም የተመሰገነ ይሁን፣ ስሙ የተመሰገነ ይሁን። ስለዚህ እኛ የሰው ልጆች ክብራችን ከፍ ያለ፣ ይልቁንም ኢትዮጵያውያን ደግሞ የተሰጠን እምነትና ጸጋ ታላቅ ነገር ነው። ቅድም እንዳልኩት ከሃይማኖት የሃይማኖት ትምህርት እንደ ሞኝነት አየነውና ይቆጨናል። አሁን ብዙ ሰዎች ድሮ የነበሩ ሰዎች ወይም በተማሪ ቤት የነበራችሁ ወይም በተለያየ ነገር የነበራችሁ እግዚአብሔር የሌለ የሚመስላችሁ ሰዎች ብዙ ጊዜ አሁን የሚቆጫቸው ይመስለኛል። ብዙ ሰዎች የኦርቶዶክስ ቤተክርስቲያን መግፋት እንዴት ታላቅ ውድቀት እንደሆነ ብዙዎች አላወቁም። አሁን ጂዲዮ ክርስቲያኒቲ የሚባል ኮንሰፕት አለ። ያ ኮንሰፕት የኢትዮጵያ ኦርቶዶክስ ተዋሕዶ ክርስቲያን ብቻ ኮንሰፕት ነው። ምክንያቱም ሌላው ዓለም ከኦልድ ቴስታመንት ጋር ያለው ግንኙነት ይሄን ያህል እንትን ያላል። ኢትዮጵያውያን በተለየ መልክ ነው ያላቸው። ለምሳሌ ኢትዮጵያዊ መልኩን ነብር ዥንጉርጉርነቱ አይቀይርም ማለት ምን ማለት ነው? ኢትዮጵያዊ መልኩን ነብር ምኑን አይቀይርም ምን ማለት ነው? በምንድን ነው የምትተረጉሙት? ይሄን ነብር ዥንጉርጉርነቱን አይቀይርም ኢትዮጵያዊ መልኩን። አሁን ራሱ ኮምፓሪዝኑን ተመልከቱ። ከነብር ጋር ነው። ነብር ምንድን ነው? ቡራቡሬ ነው። አሁን ማያቸው ሰዎች ጠቅላላ ቡራቡሬ ናቸው። ቀይ አለ፣ ለኔ ደግሞ አለ ጠቆር ያለ፣ ቀይ ላም አለ። ኢትዮጵያ ማለት በራሱ አበባ ማለት ነው። ነብር ዥንጉርጉርነቱ የተባለው የኢትዮጵያ መልክ ማለት ይሄ ነው። ከዚህ በፊት ስናገር አንዳንድ ነገሮች ላይ ሰምታችሁ ቻይና ብትሄዱ ዥንጉርጉር የለም። ጋና ብትሄድ ዥንጉርጉር የለም። አየርላንድ ብትሄድ ዥንጉርጉር የለም። ኢትዮጵያዊ መልኩን ነብር ዥንጉርጉርነቱን አይቀይርም። ይሄ መልክ ነው። ይሄ መልክ ነው። የቅዱሳን የነቢያት መልካቸው ያን ይመስል ነበር። ዘጸአት 4 ላይ ሙሴን እግዚአብሔር ነው ያለው ምልክት ሲሰጠው እጄን ወደ ብብትህ አግባ አስገባ፣ አውጣ ለምጽ ሆነ፣ መልሰህ ክተት አለ፣ ከተተ፣ አውጣ ነው አወጣ፣ እንደ ቀደመ ሰውነት ሆነለት ይላል። ምን አይነት እጅ ነው እንደዚህ ይላል? የማን የነጭ እጅ ነው እዚህ ሊለዋወጥ የሚችለው? ኢትዮጵያ የራሳችሁን ማወቅ ያስፈልጋል። ራሱን የሚያውቅ ትውልድ ግን እያጣ ነው ይመጣል። ቅድም አለሙን አጋ አንስቼላችሁ በገና ከቅዱስ ያሬድ ትምህርት ቤት እንዲወገድ እንዲወጣ ሃይማኖት ነው ተብሎ ልክ ነው። ሃይማኖት ነው የሚናገረው። በነገራችን ላይ መሰንቆም ሃይማኖት ነው። በቅዳሴያችን ላይ መሰንቆ የተባለች ሃይማኖት ናት። ሃይማኖት ኢቲ ይላል። አሁን አፍሪካ በጣም የተቸገረበት ነገር ምንድነው? ዲኮሎናይዝድ ኢፒስቴሞሎጂ የሚለው ኮንሰፕት ነው። ዲኮሎናይዝድ ኢፒስቴሞሎጂ እንዴት ተደርጎ ነው ናሌጅን ዲኮሎናይዝድ ማድረግ የሚቻለው? ምክንያቱም የትምህርት ዘይቤያችን የኛ እኮ የትምህርት ዘይቤ ፊደሉ በራሱ ቁጥሩ እኮ የሚደንቅ ነው። ለምሳሌ ሀ ምንድን ናት? ቁጥሯ ኑሜሪካል ቫልዩ አለ አይደል? ሀ ምንድን ናት? ስንት ናት? አንድ ሀ ላስታውሳችሁ፣ ድሮ የተማራችሁ አላችሁ ሀ ግዕዝ ሁ ካልዕ ሂሳልስ የተማራችሁ አላችሁ። በዚህ መንገድ አላችሁ። በዚህ መንገድ የተማራችሁ ሀ ግዕዝ ሁ ካልዕ ሀ ግዕዝ ሁ ካልዕ ስንል ግን በዚህ አቆጣጠራችን ሀ አንድ ናት፣ ሁ አንድ ናት፣ ሂ አንድ ሁለት ናት። እንዲያለ
የተከፋፈለ ትራክሽን ሁሉ ያለው ቁጥሮችን የምትመለከቱበት ነው። የቤተክርስቲያን የኦርቶዶክስ ትምህርት እንዲሁ ዝም ብሎ አይነት ነገር አለ። በእያንዳንዱ ገና ስንማር እኮ መጀመሪያ ትምህርት ቤት በቤተክርስቲያን ትምህርት የጽሁፍ ትምህርት ነው፣ የንባብ ትምህርት ነው፣ የቃል ትምህርት ነው የሚቀድመው። የተማራችሁ ግን አላችሁ የቤተክርስቲያን ትምህርት ድሮ ዳዊት የደገማችሁ የላችሁ? እሱ ይኖራል ብዬ እገምታለሁ። የምጠይቃቸው መስሏቸው ፈሩ። እንድጠይቃችሁ አይደለም ልነግራችሁ፣ ላስታውሳችሁ። ቃል ነው የመጀመሪያ ትምህርት ቃል ነው በኢትዮጵያ። ከቃል በኋላ ወዴት ነው የምንሄደው? ፊደሏን ነው የምናውቀው፣ ወደ ንባብ ነው የምንሄደው። ስለዚህ መጀመሪያ ከዛ ሀሁ ከዛ አቦጊዳ ተመራችሁ። ከዛ መሀል ላይ የተጻፈ አለ ምን የሚል መልእክተ ዮሐንስ። መልእክተ ዮሐንስ ማለት ደግሞ ቃል ሥጋ ሆነ ነው የሚነግራችሁ። ቃል ነበረ ብላችሁ አሁን ሀ ሁ ሂ ሀ ስትሉ አታውቁም፣ አታዋትም፣ ገና ናችሁ። አይታይም። እግዚአብሔር እዛ ነው ያለው። በመጀመሪያ ቃል ነበረ ማለት ነው እዛ። ከዛ መታችሁ ፊደሉ ሀች ነች ስትባሉ ከሰማይ መጣና ኢየሱስ ቃል ሥጋ ሆነ ነው የሚላችሁ። የቤተክርስቲያናችን ፊደሉ ላይ ብቻ ነው ነግራችሁ። ለምሳሌ ሀ በአብ ይመሰላል፣ ሁ በወልድ ይመሰላል፣ ሂ በመንፈስ ቅዱስ ይመሰላል። ቀጥሎ ምንድን ነው? ሀ በሚስጥረ ሥጋዌ። ቀጥሎ ምንድን ነው? ሄ በሚስጥረ ጥምቀት። ከዛ ቀጥሎ ምንድን ነው? ህ በሚስጥረ ቁርባን። የመጨረሻው ምንድን ነው? እሱ በሚስጥረ ትንሣኤ ይሉታል። ፊደሉ ላይ ነው ገና የምትማረው። ሁሉን ነገር ፊደል ነው ትምህርት። ፊደል ፍልስፍና ነው። ወረ በፍልሳዴ ውስጥ ተፈልስፎ አምላካዊት ይላል። አብዝቶ ግኝት ብሎ ወደ ፍልስፍናው ዓለም ገባ ይላል። እና የኢትዮጵያ አባቶቻችን አዋቂዎች ነበሩ፣ እናቶቻችን አዋቂዎች ነበሩ። አንዳንድ ሰዎች ወደ ባህል መጥቼ ሳስተምር ይደነግጣሉ ሰምቶ ስለማያውቁ እንጂ አሁን ጉልቻ እናቶች እስቲ ንገሩ፣ ጉልቻ ስንት ነው? ጉልቻ የሚደረገው 5 ነው 3 ነው? ሁሉም ጋር 3 ነው አይደል? ስንት ምጣድ? 3 አንድ ምጣድ። አብርሃም ሳራ ጋር ሲገባ 3 መለወሻ 3 ዱቄት አድርጊና በአንድ ለውሽና በአንድ ጋግሪ ይላታል። የኛ ሃይማኖታችን ሁሉ ምን ሊገልጽ እንደሚችል ተመልከቱ። ምን ሊገልጽ እንደሚችል ሰው ቤት ቁጭ ብላችሁ ሲመጣ ቁጭ ብላችሁ ነው የምትቀበሉት። አንድ ትልቅ ሰው ቤታችሁ ይመጣ ቁጭ ብላችሁ ነው የምትቀበሉት። አሁን እናንተ ቤት ቁጭ እንዳላችሁ መላከ ጽዮን መጡ። መላከ ጽዮን መጡ ከሊቀ ጠበብት ንጉሴ ጋር እና ቁጭ ብላችሁ እናንተ መላከ ጽዮን መጡ እንዴ ነው የምትሉት? ምን እንደምትሉት ኖር። ከዛ የነሱስ መልስ እነሱን ተዋቸው፣ ዝም ብሎ ሌላ እንግዳ አላደርግላችሁ። ከበዷችሁ መሰለኝ ከበዷችሁ። ለፋሲካ የጠራ ነው ደግሞ ይጸድቃል የተባለው ካህኑ በበዓለ ሀምሳ የጠራ ቤቱ ይጸድቃል ተብሏል፣ ተጽፏል። እሱ እንግዲህ ቄስ ለራሳቸው ሲያደሉ ነው የሚል ትውልድ ከመጣ በኩ ከውጭ ሰው ሲመጣ ምን እንደምትሉት አሁን ቅድም እንዳላችሁ ከሚመጣው ሰው ምን ይላል? በእግዚአብሔር ይላል። ይሄ ሰላምታ ኢትዮጵያ ውስጥ ብቻ ነው ኖር ማለት ኢትዮጵያ ውስጥ ብቻ ነው። ዝቅ የሚሉ ሰዎች አሉ፣ እንዲህ ጎንበስ የሚሉ ኤዥያ፣ ታይላንድ፣ ጃፓን እንዲህ ይላሉ፣ ጎንበስ ይላሉ፣ እንዲህ ይላሉ ሰላምታ ሲሰጡ። የእኛ ግን ከመነሳት በዛ ላይ ደግሞ ኮንቨርሴሽን አለው፣ ንግግር አለው። አቤት እውቀት እና ቤት ፕሮዳክሽን ኢትዮጵያ ውስጥ ያለው ነገር እጅግ ረቂቅ ነው። እኔ የአፍሪካ ፊሎሶፈር ሲጽፉ በዚህ በአፍሪካን ስተዲስ ውስጥ ፊሎሶፊ የሚጀምረው ብሎ ነው የሚጽፉት አፍሪካውያን። ፊሎሶፊ የሚጀምረው ከፍረስትሬሽን ነው። የአፍሪካ ፊሎሶፊ የሚጀምረው ከፍረስትሬሽን። ከፍረስትሬሽን ማለት ሁሉ ነገር የሚያገናኙት ከምን ጋር ነው? ከኮሎናይዜሽን ጋር የሚያገናኙት ከኮሎናይዜሽን ጋር ያገናኙታል። ፕሪኮሎናይዜሽን ፍልስፍና አይደለም። የግሪክ ፍልስፍና ከምን እንደሚጀምረው? ከዋንደር ከማድነቅ። ከኛ በላይ የሚያደንቃለን። ዘፈናችን በጠቅላላ ተራራ አይደለም እንዴ?
የኤፍሬም ታምሩ ዘመን ከዘማ ከተራራ በኋላ ተራራ ነው። ማለች አስቴር የምትባለው እንደዚህ ነው። ጭራሽ ሰባት ሰማያት ሁሉ ታወራለች። ከተራራው በላይ ሰማይ እያለች የአፍሪካ ፊሎሶፊ ከፍረስትሬሽን ነው የሚጀምረው። ይሄ የአፍሪካ ስኮላር ሲጻፉትን ነው ነገራቸው። ከማድነቅ ያውጣው ራሱ እንዴት እንደሚያደርጉት እኛ ጋር እኮ በተለይ ኢትዮጵያ ምሳሌ ካደረጉ የተጻፈም ያልተጻፈም ብዙ ነገር አለ። እናንተ ይሄን አሁን አያቶቻችሁ አባቶቻችሁ ይሄን ስንት ቤተክርስቲያን ይሰሩ ስንት ገዳም ይረዱ ናቸው። አሁን ብዙዎቻችሁ ብታው ትልልቅ አባቶች እናቶች ነበሯቸው። እስቲ አጨብጭቡላቸው ለነሱ። ዝም ብሎ አይደለማ፣ ዝም ብሎ አይደለም። ይሄ ነገር አረዘምኩት እንዴ? ገንዘብ ስብሰባ እኮ ነው ጊዜው ዛሬ። አረዘምኩት እኮ የመጣሁት ገንዘብ ሰብስቦ የገንዘብ ወንጌል ማስተማር ስለሆነ ወደዛው ነው። ሰው ሲመጣ ኖር ትላላችሁ። ከዛ የሰውየው መልስ ደግሞ ምንድን ነው? በዚህ ልጨርስ። የሰውየው መልስ ምንድን ነው? ወይም የሴትዮዋ መልስ ምንድን ነው? በእግዚአብሔር ንግግር አለው፣ ስራ አለው፣ ኤክሰርሳይዝ አለው። ብድግ ቁጭ ትላለህ። ስንሰግድ አሁን ለምሳሌ ለሰውነት ይጠቅማል ስግደት። በቀን ቢያንስ የግዝት በዓል ካልሆነ በስተቀር እያንዳንዳችሁ 41 ስግደት መስገድ አለባችሁ በቀን። ይከብደኛል የምትሉ ሰዎች ጠዋት 21 ማታ 20። ህመም ያለባችሁ፣ ደዌ ያለባችሁ፣ የጀርባ ህመም ያላችሁ፣ የእግር ህመም ያላችሁ 3 አይነት ስግደት አለ። ታድላችኋል። ምንም የሚጨንቃችሁ ነገር የለም። ይሄም ስግደት ነው። በጉልበቱም ነካ አድርጎ መመለስ ስግደት ነው። ሰጊድ ደግሞ በግንባር ነው። 41 መስገድ አለባችሁ። ያ ስግደት ደግሞ ፊራ ላይ ሷል ይዞ ማርነ ክርስቶስ አለ። ዝም ብሎ አይደለም። ምን ማለት ነው? ኖር ምን ማለት ነው? አንዳንድ ቃላት እየተቆረጡ ሲመጡ አታውቋቸውም። ትርጉም አላቸው። ኢቲሞሎጂ የሚባለው ነገር በጣም ድንቅ ነገር ነው። እኛ ጋር በተለይ ጓደኛ አላችሁ? ሁላችሁ ጓደኛ አላችሁ? ስንት አይነት ጓደኞች አሏችሁ? እዚህ ጋር የምትይዟቸው ጓደኞች አላችሁ። እዚህ ጋር ብቻ የምታደርሷቸው እዚህ ጋር ለሷ ጓደኞች አላችሁ። እዚህ ጋር ዝግት አድርጋችሁ እዚህ ጋር ታደርጋላችሁ አሏችሁ ጓደኞች። ጠጋ አድርጋችሁ ደግሞ ትንሽ ከፈት የምታደርጉላቸው ጓደኞች አሉ። ከዛ ደግሞ በደንብ ግብት የሚሉ ጓደኞች አሉ። ጓደኛ የሚለው ጓደኛ ነው። ጓዳ ውስጥ የሚገባ ማለት ነው። ጓደኛ ከዛ ጠበቅ ብሎ ነው ጓደኛ ይሆን። ሚስጥርን የሚያውቅ ሚስጥርሽን የሚያውቅ ሁሉን አታስገባ። መኝታ ክፍል በጣም ወዳጅ የሆነው ሁሉም ዝም ብለሽ አታስገቢው። በበላሽና አውጣ ምዘራልሽ አሁን ቢሆን በፌስቡክ አቤት ቤቷ ላይ ይችላል ምን አይነት ገልጦና አትልሻል። የዛን ቀን ያናነጠሽ እንኳን አልጋሽ ላንቺ በለሊት ወጥተሽ ለፍርድ የሚቸኩል ትውልድ ነው። ለፍርድ የሚቸኩል ትውልድ ኖር የሚለው ኖርን ነው። ብድግ የሚለው ተፈጠርኩ ነው። ኖር ብሎ ነው ብድግ የሚለው ሰው ሲመጣ ኖር ተፈጠርኩ ይላል። ያኛው ሰውዬ ደግሞ በማ ብሎ መልስ ይሰጠዋል። በእግዚአብሔር ታዲያ እንደዚህ አይነት እምነት ያላት ቤተክርስቲያን ኢትዮጵያ በእውነት ታላቅነት ነው። ይሄን ለማጥፋት ግን ያልተነሳ የለም። የኢትዮጵያን ቤተክርስቲያን ለማጥፋት ያልተነሳ አሁንም የብዙዎች ህልም ነው አገሪቱን ማጥፋት። ፔንሰልቫኒያ ዩኒቨርሲቲ የተጠና የአክራሪ እስልምና ካርታ ኢትዮጵያን በጥቁር ውስጥ አልቋታል። ሸሪዓ ህግ መመራት አለባት። አክራሪ ባይተኛለን 17th ሴንቸሪ በአጼ ሲስኖስ ዘመን የጄሱዊት ሚሽነሪ እንዴት ኢትዮጵያ ላይ እንደተነሳ ታውቃላችሁ። ሌሎችም ዛሬ ያሉት በጠቅላላ የኢትዮጵያ እምነትን ለማጥፋት እንዴት እንደተነሱ ታውቃላችሁ። ስለዚህ ስለ እምነታችሁ ማወቅ አለባችሁ። ስለ እምነታችሁ መማር አለባችሁ። ምንድነው እምነቴ ማወቅ አለባችሁ። መርዳት የእውቀት ቤት ናት ኦርቶዶክስ። ቅድም ነግራችሁ በጠቅላላ በጣም ጥልቅ የሆነ እውቀት ያላት ቤተክርስቲያን ነች። እናንተም ልጆቿ እንደዚያ መሆን አለባችሁ። ደግሞ ዛሬ የመጣችሁበት ዓላማ እንዳልኩት ምን ለመስራት ነው የሚለውን ስናየው ቅድም ኃጢአት የሚደመስስበት በደል የሚደመስስበት የእግዚአብሔር ታቦት እንደ ዳዊት ተነስታችሁ እኔ በአማረ ቤት ተቀምጬ የእግዚአብሔር ታቦት እንዴት በድንኳን እንዳለ የሀሳብ የሰበሰባችሁ። ስለዚህ ያደረጋችሁትን ቅድም እያየሁ ነበር። ባለፈው ገለጻ ሲሰጡ እዚህ አይቻለሁ።
ሌሎች ብዙ ቤተክርስቲያን የሰሩ ሰዎች አሉ። ከኛ ቤተክርስቲያን ጀምሮ ገዝተን ቦታውን ገዝተን እዛ ቤተክርስቲያን ሰርተናል። እኔ ብዙ ቤተክርስቲያን በሚበዛው ነገር ላይ ዋና ጸሐፊውን ብዙ ያሉ ሀገረ ስብከታችን ብዙ አልስማማም። በየቦታው ቤተክርስቲያን የሚበዛው ላይ አልስማማም። ምክንያቱም ወይ አንኳኩተን አላመጣንም፣ ወይ ጠርተን አላመጣንም፣ ወይ በገበያ ስፍራ ያለውን አላመጣንም። እዚሁ ጋር አይደለም። እንደዛ ከሆነ ቤተክርስቲያን ይብዛ በሚለው ደግሞ እስማማለሁ። እያንኳኳን የምንጠራው ስንት ሰው ቤቱ ተኝቷል። ዛሬ ደርሰንለታል። ሚሽነሪ አክቲቪቲ የሌለው ቸርች ዴር ቸርች መስጋት አለብን። የተሰራብን ስራ ብዙ ነው። እንዴት አድርገን የምንነቃው? ከዛ እንዴት አድርገን ነው የምንነሳው? ይሄንን ይዘን እንዴት ነው እስከ መጨረሻ የሚጸና ይድናል። ዛሬ ወንጌል የተነገረን ይሄ ነው። ሐሰተኞች ነቢያት ይመጣሉ፣ ሐሰተኞች ነገሮች ይመጣሉ። ጦርን ወሬ ትሰማላችሁ። ጦርን ወሬ እንደ ዛሬ የጦር መሳሪያ ተሰርቶ ያውቃል? ወርልድ ዋር ፈርስት ወርልድ ዋር ሰከንድ መቼ ነው የተደረጉት? ትናንት ነው። የተነገረን ነገር ሁሉ እየሆነ ያለበት ዘመን ነው። አስቀድሜ ነገርኳችሁ። ስለዚህ በዚህ ሰዓት ሁላችንም እግዚአብሔር ደጉን ነገር ያደርግልን። ኦርቶዶክስ ደግሞ ደስ የሚለውን ታውቃላችሁ። እነዚህ ከኔ ሊያጠፉ መጥተዋል ብለን አጥፋቸው ሳይሆን የምንጸልየው ልቡን አስጣቸው። እኛ የምንጸልየው ለሰው ብቻ ደግሞ ሳይሆን ለአራዊት እንጸልያለን፣ ለእንስሳት እንጸልያለን፣ ለዛፍ እንጸልያለን። ይሄ ኢኮሎጂካል ነገሩን ሁሉ ተመልከቱ። አሁን በእንተ ቅድሳት የሚለውን ጸሎት ብቻ ስሙት። እሱ ላይ ብቻ አንድ ተማሪ ትልቅ ዲሰርቴሽን ሊሰራበት ይችላል። በእንተ ቅድሳት ላይ ብቻ የወንዙን ውሃ ምናምን የተዘራውን የሰማውን አየር ባርክ እኮ ይባላል። ሁለት ሰው የለ ጸሎት ሲደረግ የሰማውን አየር ባርክ። የትም ዲኖሚኔሽን የትም የእምነት ድርጅት እንደዚህ አይነት ጸሎት ነው። ስብሰባ ላይ የሚቀመጡ ይኖራሉ። ኢኮሎጂካል ነገሮችን ኢንቫይሮንመንትን በመጠበቅ ሂማን ሴኩሪቲ ሲባል እኮ ሂማን ሴኩሪቲ ጦርነትን ብቻ ማቆም አይደለም። ኢንቫይሮንመንታል ሴኩሪቲ አለ፣ ሄልዝ ሴኩሪቲ አለ፣ ፉድ ሴኩሪቲ አለ፣ ኢኮኖሚክ ሴኩሪቲ አለ። እነዚህ ሁሉ ቤተክርስቲያን ኃላፊነት አለባት። ያንን የምናደርገው ግን ስንማር፣ ሰው ሲማር ነው። እያንዳንዱ ሰው አስራቱን ያወጣሉ። አስራቱን ካላወጣ እግዚአብሔር ምናል ሰርቃችሁኛል አለ። ለጫማ ስንት ወጥቷል? ለብሰሽ የማታውቂው የሀገር ቀሚስ፣ አቤት የሀገር ልብስ ለብሰሽ የማታውቂው ቁጭ ነው እንትን ውስጥ ስንት ወጣበት? ስለዚህ መተሳሰብን ክርስቶስ ሲመጣ የሚጠይቀው ተርቤ አብልታችሁኛል፣ ተጠምቼ አጠጥታችሁኛል የሚለው ጥያቄ አለ። ያን ለመመለሱ ዝግጁ መሆን አለበት። ዛሬ የመጣችሁበት ዓላማ ግን ታላቅ ነው። አንድ ሰው ነገራችሁ ሀብታም ነው። አንጢራሪዎስ አባ አንጢራሪዎስ በኋላ መነኮሰ። በፍጹም ስስታም ነው። ይሄ ስስታም አንድ ምስኪን መጥቶ አንድ ቀን ሲለምነው ጨቀጨቀው። እየበላ ደረቅ ዳቦ አነሳለት። ሲወረውር ሰውየው መጣ። እንደውም ደማ። የሚገርማችሁ ያ ሰውዬ ግን ያንን አነሳና በውሃ ራሰውና በላ። የዛን ቀን አንጢራሪዎስ በራእይ በህልሙ ተኝቶ ነፍሱ ወደ ሲኦል ስትሄድ ቅዱሳን መላእክት መጥተው ጀነሴኛ ነች ሲል ምን አድርጋ ትናንት ለድሃ መልካለች፣ መቼ ተለከተች እንጂ መቻላለች። አይ ይጠየቅ ይምጣ፣ ያዳ ይመጣል። እንዴት ነው አንተ ትናንት አልተለከተም አሉ። አይ እኔ ረሃቤን ማስታገሴን ብቻ ነው የማውቀው። ይህንን ህልም አየሁ። ከጠዋት ሲነሳ ገንዘቡ ለችግረኞች፣ ለተራቡ፣ ለተጠሙ፣ ለመልካም ነገሮች አደረገ። እነሱ መጨረሻ ላይ ዳሁኑ አለብሱ መነኩሴ የሆኑ ስለኖረ ነው የምነግራችሁ። መጨረሻ ላይ ባዶውን ቀረ እና አንድ ቀን 5 ሰዎች መጡና አንጢራሪዎስ ምን በላው ምን ጠጣው የለንም እባክህ አሉ። እኔ ምንም የለኝም አሉ። ግን አንድ ነገር ማለት ትችላላችሁ። ባህሪያችን ነው ብላችሁ የድሮ ዘመናት ባህሪያችን ነው ብላችሁ የተወሰነ እንትን እንዳገለግል ከዛ ሽጡኝና ያን ገንዘብ ሄዱ ውሰዱና ብሏቸው ባህሪያችን ነው ብሎ ሸጡት። ያን ገንዘብ ወስደው ነው አባ አንጢራሪዎስ በዚህ ይነሳል። አባ አስከናፍር የሚባለው ደግሞ ልንገራቸው። አስከናፍር መኮንን ነው እሱ። የሁለቱም በረከት ይደርባቸው። ይህን ሰው ሀብታም ግን በመስጠት እግዚአብሔር የሚያበዛለን፣ እግዚአብሔር በመስጠቱ የሚያበዛለን፣ ከሚቀበል የሚሰጥ ብፁዕ ነው ይላል። በወንጌል ታውቃላችሁ። ከሚቀበል የሚሰጥ ብፁዕ ነው። አባ አስከናፍር
አንድ ቀን ቤቱ ስንት ሰው መጣ መሰላችሁ? 13 ሌቦች ለሊት ገለውት ይሄዱ። ደግሞ ቤቱ የታመመ ልጅ አለው፣ ከተወለደ ጀምሮ ሽባ የሆነ ልጅ አለ ቤት ውስጥ። ቤት ውስጥ ያለ መከራ ለሰው የማይነገር መኮንኑ ለብሶ ሲወጣ በቃ አቤት የሌላው ነው፣ ትልቅ ሰው ነው። ቤት ውስጥ ያለው መከራ ግን አያውቅም። አቤት ቤታችን እኮ ስንት ነገር እኮ አለ። እግዚአብሔር እጁን ይላክላችሁ፣ ቤታችሁን ያስተካክሉላችሁ። ደጎች ስለሆናችሁ ይኸው ዛሬ የመጣችሁ ለመስጠትም ስለሆነ እግዚአብሔር ደግሞ የእናንተ ቤት ያስተካክል። 13 ሌቦች ሲመጡ ገለውት ሄዱ። አስከናፍር እኮ ክርስቲያን ነው። ስለዚህ እሱን ዘርፈን ሰርቀን መሄድ የምንችለው ቄስ መነኩሴ ይመስላል አሉና የመነኩሴ ልብስ ገዝተው ቄስ መስለው ቆብ አድርገው እቤቱ ሲሄዱ እንደ አብርሃም እንግዳ ካልመጣ እኮ የማይበላ ነው። እንግዳ ሲመጣ ደስ ይላል። ኑ ግቡ። አቤት ዛሬ ነው ጌታ ከሐዋርያቱ ጋር መስለው ነው የመጡት አለ። እቤቱ ገቡ። እነሱ ምን ሊያደርጉ ነው የመጡት? ለሊት ገለውት ወርቁን ዘርፈው ቤተሰቡን ገለው ይሄዱ። ከዛ ማታ ሲመጡ በልባል እግራችሁ ልጣባችሁ 13 ሌባ እግር ፍትክ ጋር ወጣ ተስተናል። ከዛ ምን ታውቃላችሁ? በልቡ እነዚህ እኮ ጌታ ከደቀ መዛሙርቱ ጋር ተመስለው የመጡት እናንተ ጌታን ከደቀ መዛሙርቱ ጋር ተመስላችሁ የመጣችሁ ግዶቼ ናችሁ። ይኸው የታመመም ልጄ አለና የእናንተ በረከት ይደርብኛልና እግራቸውን ያጠበውን ውሃ ልጁ እግር ላይ ሲያደርገው ልጁ ቀጥ ብሎ ቆመለት። ክብርና ምስጋና ለእግዚአብሔር ይድረሰው። አመስግኑ ይመስገን። አንድ ነገር ጥያቄ ይሄ ልጅ የዳነው በሌቦቹ ጸሎት ነው ወይስ በአባ አስከናፍር ልብ ነው? በእምነት ነው። በአባትየው እምነት ነው። ግን እግዚአብሔር ደግሞ በዚህ ውስጥ የሚያስተምረውን ተመልከቱ። እግዚአብሔር እኮ ድንቅ ነው፣ ስራ ግሩም ነው። ስራ በልሞ እግዚአብሔር ግሩም ግብርከ እግዚአብሔር የሚበሉ ስራ ግሩም ነው በሉ። ከዛ ሰዎቹ ደነገጡ። 13 ሌቦች ደነገጡ። እሱ ናቸው ላይ ወድቅ አለና ነገሩ ኢየሱስ የቱ ነው አላቸው። ስንት ናቸው ሰዎቹ? 13 ክርስቶስ የቱ ነው? አምላክ የቱ ነው? ንገሩኝ። ጴጥሮስ፣ ዮሐንስ እባካችሁ እና ንገሩኝ። ደነገጡ። አንዳንድ ሰው እኮ ያስተምራል። እኛም ማስተማር አንፈልግም፣ መስደብ ነው እንፈልግ። አሁን የሆነ ሰው ከሰማችሁ ክርስቲያኖቻችሁ የሚለየው በዛ ሰምታችሁ ማታውቁትን ነገር እንዴ የከሌ ጉድ ተገለጠ ሲባል ነው ሰው ገብቶ ዩቲዩብ የሚያየው። የከሌ ጉድ ተገለጠ፣ ጉደኛ ያንተ ጉድማ ሊገለጥ ስትነገር ይወጣል። የሰው ጉድ ክርስቶስ አህያውን እኮ ሽፍን ያደርጋት እኮ ከባት ያበሳ እኮ ነው። ከባት ያበሳ ንገሩኝ እባካችሁ አላቸው። መኮንን አስከናፍር እውነቱን ነገር እኛ ሌቦች ነን፣ ገለንህ አርደንህ ገንዘብን ወስደን ከዚህ በኋላ ግን ያንተ ስራ እግዚአብሔር ያደረገልህ የድንቅ ነገር የልጅን ነገር ሰምተን እናውቃለን። ቆሞ እንዲህ ስናይ ከዚህ በኋላማ ወደ ሌብነት አንሄድም፣ በቃ ወደ ገዳም ነው የምንሄደው። አንድ ነገር ብቻ ስጠን፣ አንድ ነገር ብቻ ስጠን፣ አንድ ቁና ምስር ያንሰጣቸው። እልም ብለው ገዳም ሄደው ምን ያደርጋሉ? በቃ ልም ብለው ገብተው በቃ እንደዚህ ከእንትኗ ከምስሯ አንድ ፍኝ እንደዚህ ብትን ያደርጉና መሬት ያችን እየለቀሙ የሚበሉ ቅዱሳን ብፁዓን ሆኑ ይላል። ሌባን ጻድቅ የሚያደርግ አምላክ የኔና የእናንተ አምላክ ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ስለዚህ እግዚአብሔር ደግ አምላክ ነው። ይሄን ያነሳሁላችሁ ስለመስጠት ነው። ይበቃኛል፣ ብዙ ተናገርኩኝ። በጣም እግዚአብሔር ስሙ የተመሰገነ ይሁን። ረድኤቱ በረከቱ አይለየን። የመጣችሁት ገንዘብ ለመስጠት ነው። ስለዚህ 10 ሰዎች 5000 ብር የምትሰጡ ካላችሁ 10 ሰዎች 5000 ብር ይሄ የ9 ወር ክፍያ ነው። የ9 ወር ክፍያ 5000 ሰው 10 ሰው 5000 የሚሰጥ ይኖራል። 20 ሰው 2500 የሚሰጥ ሰው ይኖራል። 30 ሰው 1000 የሚሰጥ ይኖራል። በ9 ወር ውስጥ የሚሰጠው ማለት ነው። ስለዚህ ነው የምታደርጉት። ምንድን ነው ግን በምን የሚጻፈው? እንዴት ነው የሚጻፈው? ወደ የሚጽፉ ሰዎች አሉ ወይስ የሚገቡ ሰዎች አሉ? እዚህ ውስጥ ኑ ሁላችሁ፣ የሰበካ ጉባኤ ሰራተኞች፣ ቮለንተር ኑ ሁላችሁ፣ ስም ስልክ የምትወስዱ